ሰላም ተመልካቾቼ እንደምናችሁ እንደምንቆያችሁ በዚህ ቪዲዮ ከ2016 አፕቲቲዩድ የዩኒቨርሲቲ መግቢያ ፈተና ላይ የተወሰኑ ጥያቄዎችን አብረን እንሰራለን ምናልባት አፕቲቲዩድን ላታውቁት ትችላላችሁ አፕቲቲዩድ ማለት ግማሹ እንግሊዘኛ ግማሹ ደግሞ የሂሳብ ጥያቄ የሆኑ ጥያቄዎችን አንድ ላይ የያዘ ነው ሶ አፕቲቲዩድን በጣም ነው የምወደው ለምን መሰላችሁ ቀለል ያሉ የእንግሊዘኛ ጥያቄዎችና የሂሳብ ጥያቄዎች ናቸው የሚወጡት ውጤታችሁንም ከፍ ለማድረግ ያግዛችኋል ማለት ነው ሶ ከዛ ውስጥ የተወሰኑ ጥያቄዎችን ከአናሎጂ እንመለከታለን አናሎጂ ምንድነው ለምሳሌ የአንበሳ ልጅ ደቦል ቢባል የላም ልጅ ጠጃ ትባላለች ጀስት እንደዛ አይነት ኮንሰፕቶች አሉ ለምሳሌ እዚህ ጋር ያለው ሲሚላሪቲ ማየት አለብን ለምሳሌ ሪሞት ብሎ ዳሽ ከዛ ዋይድ ብሎ ናሮ ምንል ከሆነ ሪሞት ብለን ምንድነው ምንለው መጀመሪያ እዚህ ጋር ከመወሰናችን በፊት ዋይድ እና ናሮ የሚለው ነገሮች ምንድናቸው ምን አይነት ሪሌሽን አላቸው የሚለው ማየት አለብን ለምሳሌ ዋይድ ማለት ሰፊ ነው ናሮ ደግሞ ጠባብ ነው ስለዚህ ሁለቱም ምንድናቸው ተቃራኒ ናቸው ማለት ነው ስለዚህ ሪሞት ማለት ሩቅ ማለት ነው በጣም ሪሞት የሆነ ኤሪያ ሆነን ሪሞት ኤሪያ ነው በጣም ሩቅ የሆነ ቦታ ነው እንደማለት ነው ሶ በጣም ቅርብ ሶ ሩቅ ካለን ቅርብ ነው ምንለው ስለዚህ ከዛ ጋር ሊሄድ የሚችል ተቃራኒ ሐሳብን ያዘ ነው ማለት የሚችል ነገር ግን ሁለት አሳሳች የሆኑ ቃላትን ተጠቅመዋል ለምሳሌ ሪሞት ኮንትሮል ጀስት ሪሞት የቲቪ አይነት በሩቅ ሆነን በሪሞት የምናገኘው ሶ ይሄ ጥምር ቃል ነው የሚሆነው ግን በዚህና በዚህ መሃል ያለ አይነት ሪሌሽን አይደለም እዚህ ጋር ያለው ነው የምናየው አሁን ለምሳሌ ይሄ ኮንትሮል ሪሞት ኮንትሮል ጥምር ቃል ወይም ኮምፓውንድ ወርድስ የምንላቸው ናቸው ማለት ነው ኮምፓውንድ ወርድ ላይ ሁለቱ ቃላት እንደ አንድ ቃል ሆነው የሆነ ትርጉም የሚሰጡ ለምሳሌ ሪሞት ኮንትሮል ማለት ቴሌቪዥን የምንቆጣጠርበት ወይም ሌላም ነገሮች ሊሆኑ ይችላሉ በሩቅ ሆነን ምን መቆጣጠር አንድ ነገር ማለት ነው ሶ ያንን ሐሳብ ይይዛል ሪሞት ብሎ ቴሌቪዥን አለ አሁን ይሄም አሳሳሽ ነው አሁን ይሄንን ሺት የተጠቀመ ሰው ተሳስቷል ለምንድን የተሳሳተው ሪሞት ለምን ያገለግላል ብሎ አሰበ ለቴሌቪዥን ስለዚህ ቴሌቪዥን አለ ማለት ነው ስለዚህ ሪሞትና ቴሌቪዥንን ያቃቸዋል አሳሳቱት ማለት ነው ነገር ግን ትክክለኛው መልስ ሊሆን የሚችለው ሪሞት ብለን ናሮ ዋይድ ብለን ናሮ ካለ ሪሞት ብለን ምናልባት ኒር ቅርብ ወይ አክሰሰብል ሊደረስ የሚችል በጣም ቅርብ የሆነ ምቹ የሆነ ሊደረስ የሚችል ቦታ ማለት ነው አክሰሰብል ማለት ነው ስለዚህ መልሱ ቢ ነው የሚሆነው ምን ቴሌቪዥንም አይሆንም ኮንትሮልም አይሆንም እነዚህ አሳሳች እንትኖች ናቸው ዲስታንት ደግሞ ሩቅ ሪሞት ራሱ ሩቅ ነው ተመሳሳይነት እዚህ ጋር ዋይድ ብሎ ናሮ ባይል ኖሮ ምናልባት ከዋይድ ጋር ተመሳሳይ የሆነ ነገር ቢነግረን ኖሮ ለሪሞት ዲስታንት የሚለው ዲስታንት ማለት በጣም ሩቅ ዲስታንስ ላይ ያለ ነገር ለማሳየት ነው ስለዚህ መልሳችን ማን ይሆናል አክሰሰብል የሚለው ይሆናል ማለት ነው አክሰሰብል ማለት ሊደረስ የሚችል ቦታ ማለት ነው ኦኬ ሶሪ እንዳለ አይጽፈም እንዴ ሶሪ እሺ ዜን ቀጣዩ ዳሽ እዚህ ጋር ዳሽ then ሶልጀር ወታደር እንደሆነ ሶ ከሶልጀር ጋር የሚገናኝ ሌላ ነገር እየጠየቀን ነው ምን ብሎ ምን ካለ ጋውን ብሎ ፊዚሽያን ለምሳሌ ዶክተሮች የሚለብሱት ጋውን ይሄ ነጩ የሚለብሱት ነገር ጋውን ወይ ማስተማሪዎች ይለብሱታል ሶ ጋውን ፊዚሽያን ካልን ዳሽ ብለን ሶልጀር እንላለን አሁንም ሪሌሽኑን በደንብ ማየት አለባችሁ ጋውን የሚለበስ ነገር ነው ስለዚህ ወታደሩ ሊለብሰው የሚችለው ነገር ነው ማሰብ ያለበት ለምሳሌ እዚህ ጋር ይሄንን ኤ ብሏል ይሄ ተማሪ ቴንት ድንኳን ማለት ነው ድንኳን ማደሪያው ጊዜያዊ መጠለያ ብዙ ጊዜ ቱሪስቶች ናቸው ይሄንን የሚጠቀሙት ደን አርሚ ምንድነው ብዙ ኮሌክቲቭ ኦፍ ሶልጀርስ ብዙ ወታደሮች አንድ ላይ አርሚ ይባላሉ ሲ ላይ ደግሞ ዩኒፎርም ማለት የሚለበስ ለምሳሌ ተማሪ የሚለብሰው ወታደር የሚለብሰው ዩኒፎርም ነው ስለዚህ መልሱ ማንንም የሚሆነው ዩኒፎርም ነው ነገር ግን አሁንም ተማሪው ምን ወሰደ ጋን ማለት ሽጉጥ ወይ የሚተኮስ ነገር ማለት ሶ ሽጉጥና ወታደር እንደሚገናኝ እንደሚጠቀመው ያውቃል ነገር ግን በእነዚህ መሐከል ያለው ሪሌሽን ምን አላለም
አላስተዋልም ማለት ስለዚህ አሁንም ምንድነው ኤክስ ነው ማለት መልሳችን ትክክለኛው መልሱ ሲ ነው ማለት ኦኬ ቀጣይ 33 ላይ ኤርክራፍት ብሎ ኤርክራፍት then jet so ኤርክራፍት ማለት ምንድነው አጠቃላይ የአውሮፕላኖችን ሁሉ አንድ ላይ ያዘ ነው so በዛ ውስጥ አንድ ደግሞ የአውሮፕላን አይነት jet ነው ስለዚህ ኤ ኮሌክቲቭ ወይም ኮመን ኔም ነው የጋራ የሆነ ስም ነው ከዛ ውስጥ ደግሞ jet ደግሞ አንዱ አይነት ነው አንዱ የኤርክራፍት አይነት ነው so ዳሽ ብሎ ትራክ ይላል ማለት ትራክ ማለት ብዙ ጊዜ እንደ ሲኖ ትራክ ምናምን አይነት ከኋላ ክፍት የሆኑ መኪናዎች ማለት ነው ለቃ መጫን ምንጠቀማቸው አይነት መኪኖች ናቸው ማለት ስለዚህ እነዚህ አይነት መኪኖች ደግሞ አንድ ላይ ምን ሊባሉ ይችላሉ ለምሳሌ ኤርባስ ታክሲ ከዛ ትሬን ቬሂክል ትርጉማቸው ለምሳሌ ቬሂክል ማለት ተሽከርካሪ ማለት ተሽከርካሪ ማንን ያካትታል ትራክን ያካትታል ታክስ ያካትታል ሌሎችንም አይነት መኪኖች ሁሉ ያካትታል በጎማ የሚንቀሳቀሱ ወይም ተሽከርካሪ ይባላሉ አንድ ላይ ማለት ስለዚህ ይሄ ኮመን ኔም ነው የጋራ ስም ነው ስለዚህ እዚህ ጋርና እዚህ ጋር ያለው ሪሌሽን ሊያመለክት የሚችለው ቬሂክል የሚል ነው ቬሂክል ማለት ሁሉንም ተሽከርካሪ አንድ ላይ ያዘ ስለሆነ ኤርክራፍት ሁሉንም አንድ ላይ ያዘ ስለዚህ ከዛ ውስጥ ከኤርክራፍት ውስጥ ጄት እንዳለ ከቬሂክል ውስጥ ትራክም አለ ማለት ይሄን ሪሌሽን በደንብ ማየት አለበት ትሬን ባቡር እና ትራክ እዚህ ጋር ያለው ሪሌሽን አሟሉ then ታክሲም አንዱ የመኪና አይነት ነው ለብዙ ጊዜ ከተማ ውስጥ እንደ ሚኒባስ አይነቶቹ ታክሲ ይባላሉ then ኤርባስም just እንደዚሁ አንዱ ምናልባት ኤርባስ አንዱ የትልቁ ፕሌን ነው I think የዛ ስም ይመስለኛል so ከዚህ ጋር ሊመጣ አይችልም ቬሂክል የሚለው ነው አጠቃላይ ትራክንም ያዘ ሌሎችንም አይነት መኪናዎችን ያዘ ኮመን ኔም ማለት እሺ ስለዚህ ምልክት ልስጣችሁ ቬሂክል የሚለው መልስ ይሆናል ማለት እሺ 34 ላይ ደግሞ ካልኩሌት ብለን ባላንስ ካለን ካልኩሌት እና ባላንስ ምን አይነት ሪሌሽን አላቸው አንድ ነገር ወጪውና ገቢውን ባላንስ ለማወቅ ትርፋችንን ለመለየት ካልኩሌት እናደርጋለን ያወጣነውን እየቀነስን ያገኘነውን እየደመረን ባላንስ እንሰራለን ማለት ነው ስለዚህ ፓራግራፍ ደግሞ እንዴት ነው ፓራግራፍ ማለት እነዚህ ጽሁፍ ስንጽፍ ፓራግራፎችን ኦርደር መጠበቅ ፍሎ በደንብ አሪፍ እንዲሆን ቀደም ተከተሉ በትክክል እንዲሆን ምንድነው የምናደርገው ኮምፖዝ ነው የምናደርገው ማለት ኮምፖዝ ነው የምናደርገው ፓራግራፍ ከፊት የነበረን ቀጣይ ማድረግ እንችላለን ለምሳሌ ደብዳቤ ብንጽፍ በፓራግራፍ መጀመሪያ ሰላምታ ይቀድማል ከዛ ነው ወደ ሐሳቡ እንገባለን መጨረሻ ላይ መደምደሚያ ላይ ቻው እንደምንለው ማለት ኦርደር ፓራግራፍን በማንኛውም ርዕስ ላይ ስንጽፍ የምንገባበት አገባብ አለ መሐል ላይ ማብራሪያ እንሰጣለን ምን እንደመደብበት ኮንክሉዥን አለ ያን ማለት ፓራግራፍ ነው ኮምፖዝ እናደርጋለን ማለት ያንን ሂደት ኮምፖዝ እናደርጋለን ኤን አግኝቷል ይሄኛው እሺ ሌላ 35 ላይ ደግሞ ምን ይላል ካፕ ብለን ኮፊ ካፕ ማለት ሲኒ ማለት ከዛን ኮፊ ቡና ካፍና ኮፊ ምንድነው ቡናን በሲኒ ነው የምንጠጣው ስለዚህ ሁለቱ ነገሮች አንዱ መገልገያ ነው አንዱ የምንጠቀመው ነገር ነው ማለት ነው ስለዚህ ቦትል ካለን ምንድነው የምንለው ቦትል ኦፍ ዋተር ውሃ በምንድነው I think የሆነ ሰው ቢር ብሏል ቢር ብዙ ጊዜ የቢራም ጠርሙስ እንደሚባለው ማለት a bottle of water I think commonly ይሄኛው ነው የሚባለው ማለት እሺ ስለተከታተላችሁኝ አመሰግናለሁ በቀጣይ ደግሞ ሌሎችንም ጥያቄዎች እንደዚሁ እሰራለሁ ስለዚህ ሐሳብ አስተያየትም ካላችሁ ኮሜንት ቦክስ ላይ ጻፉልኝ አዲስ ከሆናችሁ ደግሞ ቤቱን ሰብስክራይብ አድርጉልኝ ሰላማችሁ ይብዛ thank you